ሴንሰሪዎቻቸውን ሪሊዝ የሚያደርጉበት ቦታ ነው። ስትነኪው እንዴት ደስ ቢል። አሁን የምንገኘው ኦቲ ሩም ወይንም ደግሞ ኦኩፔሽናል ቴራፒ ሩም ውስጥ ነው። በዚህ ክፍል ውስጥ ምን አይነት ክህሎቶችን ታስተምራላችሁ? ሁለት ክፍሎች አሉን። ይሄኛው ክፍልና የሚቀጥለው ክፍል በኦቲ ቴራፒ ሩማችን ውስጥ ምንድነው የምናደርገው? የሞተር ዴቨሎፕመንት፣ የግሮስ ሞተር ዴቨሎፕመንት፣ የፋይን ሞተር ዴቨሎፕመንት እና የሴንሰሪ ኢንተግሬሽን አክቲቪቲዎችን የምንሰራበት ክፍል ነው። በግሮስ ሞተር አገልግሎታችን ለምሳሌ ደረጃ መውጣት መውረድ፣ የኮኦርዲኔሽኖችን ለምሳሌ ቪዥዋል ፐርሰፕሽን፣ ለምሳሌ አሁን የሞተር ስኪልም ነው የኮኦርዲኔሽንም ነው። እያዩ ልጆቻችን የምናደርግበት የሞተር ክህሎቶቻቸውን ሳይክሎችን መንዳት የመሳሰሉትን ስራዎች እንሰራለን ማለት ነው። ይሄኛው ልጆቻችን ለራሳቸው ሴንሰሪ ፕሮሰስ ዲስፈንክሽን ስላለባቸው ራሳቸው ሪላክስ የሚያደርጉበት ሲፈልጉ መጥተው ተቀምጠው ሴንሰሪዎቻቸውን ሪሊዝ የሚያደርጉበት ቦታ ነው። ስትነኪው እንዴት ደስ ቢል እንደሆነ ብትመለከቱ። ሲነካኩት ሲቀመጡበት በጣም ለሰልፍ ሬጉሌሽን እና ለካልሚንግ እንጠቀመዋለን። እዚህ ጋር ደግሞ ምን አለን? አሻዎች አሉ። ይሄ አሻዎችን በመጠቀም ቴክስቸሮችን በዛ ላይ ደግሞ የታክታይል ዲፌንሲቭነስ ያላቸው ልጆቻችን አሉ አይደል? ፈልገው ማውጣት እንቀብራቸዋለን። ልክ እንዳልነው ፕሌይ ቤዝ ቴራፒ አይደለ የምንሰጠው። ልጆቹ የታለ መደበቅ፣ ይሄ ኦብጀክት ፐርማነንስ የምንለው ነገር የለም ማለት እንደብቃቸዋለን። በመፈለግ አንደኛ ሲፈልጉት ይሄ ያረጋጋቸውም ደስ አይልም? ደስ ይላል አይደል? እቃዎችን የተደበቁ እቃዎችን ፈልጎ ማግኘት። ግራውንዲንግ ደግሞ የምንለው ነገር አለ። ጫማቸውን አውልቀው እዚህ ላይ ቦታዋ ስፔሷ ትንሽ ብትሆንም ለልጆቻቸው ለህፃናት ልጆች ግን ደስ የሚሉ ነው። ግራውንዲንግ የምንላቸው አለ። እንደዚህ በተለይ ቲፕቶ ለሆኑ ልጆቻችን እነዚህ ነገሮችን እናደርጋለን ማለት ነው። ኳስ መወርወር፣ መያዝ፣ ባስኬትቦል ቪዥዋል አቴንሽን አይደለም። ግጃብስ ይሄ ደግሞ ለሳይክል መንዳት ለአቴንሽን እና ለባይላተራል ኢንተግሬሽን አይደለ? ለሱ በጣም ጠቃሚ ስለሆነ ሳይክል መንዳት እነዚህ ነገሮች እናለማምዳቸዋለን ማለት ነው።